ቀሲስ በላይና አንተ መሰሎች እንዴ የኦሮሞ እህቶችና ወንድሞቼ ይቅርታ አድርጉልኝና ኦሮሚያ ውስጥ እኮ እምነት አልነበረም። ኦሮሚያ እምነት አልነበረም። እምነት ኑሮ አያውቅም። ዋቂ ፈታ በግንድ ማምለክ በኢሬቻ ማምለክ እምነት አለ። የአማራ ህዝብ እኮ ነው ቅኔ፣ ቅዳሴ፣ መዝሙር እምነት የሰጠህ እኮ የአማራና የትግራይ ህዝብ እኮ ነው። ከየት አባህ መጣህ አንተ? ድሮስ ቢሆን አንተ ዋቂ ፈታ አይደለህ እንዴ? አንተ የዛፍ አምላክ አይደለህ እንዴ? ምን እምነት ኑሮ ነውና አማራ የተጫነው ከዚህ በኋላ እንዴ? አማራ እኮ ህይወት ሰጠህ። የትግራይ ህዝብ እኮ ህይወት ሰጠ እንዴ? ያሬድ ማህሌቱን ቅኔውን እኮ ሰጠ። ኢትዮጵያውያን ጎንደሮች፣ ጎጃሞች ቅኔን፣ ቅዳሴን፣ ማህሌት አቋቋምን፣ ዜማን ሰጡ። ከዛፍ ማምለክ አውጣው ጌታ መድኃኒት ኢየሱስ ክርስቶስ የሚባል አምላክ አለ፣ በምድር ሳይሆን በሰማይም ቤት አለ፣ ደስ ይበል ብለው ክርስትናን ሰበኩልህ። አንተ ካለ መኖር ወደ መኖር እንድትመጣ መንገዱን አመቻቹልህ። ትንሣኤ ሙታን የሚባል ነገር አለ። ከሞትክ በኋላ በጌታ በመድኃኒት በኢየሱስ ክርስቶስ ካመንክ ትድናለህ። በዛ በዘላለማዊው መንግስቱ እስከ ዘላለም ጸንተህ ትኖራለህ ብለው ክርስትናን የሰበከልህ እኮ አማራና የትግራይ ህዝብ እኮ ነው። አባ መጣው አንተማ አንተ እምነትን ታውቃለህና ያንተ እኮ አዋቂ የተባሉ ሰዎች እኮ ፕሮፌሰሮች እኮ እየወጡ የሚናገሩት እኮ ኦሮሞ አንድ ጊዜ ከውሃ ወጣ፣ አንድ ጊዜ ከዋቂ ፈታ ወጣ፣ አንድ ጊዜ ከሌላ ብሔር ወጣ፣ አንዴ ከሰማይ ተፈጠቅን እያለ እኮ የሚናገር አዋቂ ነን የሚሉ አላዋቂዎች እኮ ነው ያሉበት ከናንተ እኮ እንዴ ንገሩኝ ባይማ አትሁኑ እንጂ እንነግራለን። እስከሚበቃ እንነግራለን። ኦሮሚያ ውስጥ እኮ እምነት አልነበረም። እምነት የት ነበረና ኦሮሚያ ውስጥ? ኦሮሚያ በዛፍ ማምለክ ነው የነበረው፣ በኢሬቻ ማምለክ ነው የነበረው፣ ዋቂ ፈታ ነው የነበረው፣ አምልኮ ጣዖት አምልኮ ነው የነበረው። ኦሮሚያ ውስጥ እኮ እምነትን የሰበከልህ እኮ የአማራ ህዝብ ነው እኮ። ኦሮሚያ ውስጥ እኮ እምነትን የሰበከልህ እኮ የትግራይ ህዝብ እኮ ነው። ኦሮሚያ ውስጥ እኮ ህይወት እንዲኖር ያደረገው እኮ ሌላው የኢትዮጵያ ክልል ነው እንጂ አማራ ውስጥና ትግራይ ውስጥ መጥተው ባይሰጡህ ኑሮ አንተ እምነትን የታውቅ ነበረ። አንተን እኮ ጆሮውን ይዞ ኩርኩም እየበሳኮ ድቁናን ያስተማረ አትገጽ በትምህርት መስቀል እያለ ኦርቶዶክስነትን፣ ስርዓተ እምነትን፣ ስርዓተ ቤተ ክርስቲያንን፣ የክርስትና ህይወትን የሰበከልህ እኮ የአማራና የትግራይ ህዝብ እኮ ነው እኮ። ከየት አመጣው? አንተማ ዋቂ ፈታ፣ እሬቻ፣ ግንድ ማምለክ፣ ቅቤ መቀባት እንደዚህ አይነት እምነት ነው ነበር። ከየት ታውቃለህ እናንተ? ዘለ አማራ ኦርቶዶክስ ቤተክርስቲያን ተጭነው ከዚህ በኋላ የኦርቶዶክስ አማራ የሚባል ተጭነው እንዴ? አንተ የት አመጣኸውና? አንተ ከየት ፈጠርከውና? አንተ እኮ የመጣህበት እኮ ከንቱ እምነት፣ ከንቱ አስተሳሰብ፣ ዛፍ ጣዖት ኢሬቻ ምናምን ነው እንጂ የነበረው። አንተ የት ታውቃለህና ስለ እምነት? እምነትን ያስተማረህማ ጨዋው የአማራ ህዝብ፣ እምነትን ያስተማረህማ የትግራይ ህዝብ እንዲሁም ሌላው ኦርቶዶክሳውያን ኢትዮጵያውያን የቀሰምካቸው ነው እንጂ ካንተ እምነት የት ተምረሃል? አንተ የት አመጣሃልና? አንተ እኮ ከዚህ አክራሪ ከሚባሉ ሙስሊሞች ጋር እኮ ተቀላቅለህ ስትኖር የነበር ዋቂ ፈታ፣ ዋቂ እንትና፣ ኢሬቻ ምናምን እያልክ እኮ ቅቤ በተወደደበት አገር ላይ ቅቤ ዛፍ እየተቀባ ስትኖር የነበር ህዝብ እኮ። ንገሩኝም ባይማ አትሁን፣ ንገሩኝም አይባልም። መነጋገር ካለብን እስከ አፍንጫ እስከ ጎጥ ማጠር ነው የምነግርህ። ማመን ካለብህማ እውነቱን እውነት ውሸቱን ውሸት እያል ዛሬ እኮ የኦሮሚያ ኦርቶዶክስ ክርስቲያን እህትና ወንድሞቻችን እኮ ቤተ ክርስቲያን ሲቃጠልና ሲነድ የሚያንገበግባቸው እኮ አማናዊው ክርስቶስ ስለገባቸው እኮ ነው። አማናዊው እንደናንተ በዘርና በጎጥ የተሰለፉ ስላልሆኑ እኮ ነው። ይሄን ሳሳስብ ዛሬ ለኦሮሚያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች የሚነግራችሁ ነገር ዛሬም የተሰለፋችሁበትን ሰው ለይታችሁ እወቁ። እነ ቀሲስ በላይን የምትደግፉ እነዚህ